ሰበርና ወቅታዊ መረጃ ደርሶናል። ወንጌል አማኞች በአጠቃላይ ቪዲዮ ኮፒ ሊንክ ሪፖስት ሼር ያደርጋችሁ ለብሶ እንዲዳረስ አድርጉ። እንግዲህ በኢትዮጵያ ከፊት ለፊታችን መጋቢት ወር መስቀል አደባባይ 2 ቀናት የሚቆይ ታላቅ መንፈሳዊ ኮንፈረንስ ተዘጋጅቷል። በዚህ ኮንፈረንስ ደግሞ እጅግ የተወደደ ወንድማችን ከ190 በላይ ሀገራትን አገልግሏል። ከ1 ቢሊዮን በላይ ደግሞ ህዝቦችን በአገልግሎት ተደራሽ አድርጓል። ከ30 በላይ መጽሐፍትን ጽፏል። ዌልካም ሆሊ ስፒሪት የተሰኘው በርካቶች የምታውቁትን መጽሐፍ ባለቤት ነው። ቤኒሂን ሚኒስትሪ ፓስተር ቤኒን በኢትዮጵያ ይገኛል ማለት ነው። እንግዲህ በዚህ ወንጌል አማኞች በአጠቃላይ አሳታፊ ያደረገው ይህ ኮንፈረንስ ከፊት ለፊታችን መጋቢት ወር ላይ ምድሪቱም እግዚአብሔር አዲስ ሪቫይቫል የሚያስነሳበት ነው። በቤተ ክርስቲያናት ደግሞ መነቃቃት የሚሆኑበት ጊዜ ነው የሚሆነው። በእርግጥም መንፈስ ቅዱስ በምድሪቱ ላይ እንደ አዲስ ይሰራል። በአዲስ ደግሞ በርካቶች በዚህ አገልግሎት ይባረካሉ፣ ይጠቀማሉ ተብሎ ይጠበቃል። እንግዲህ እግዚአብሔር አምላካችን ለምድሪቱ በርካታ በረከቶችንም ይሰጣል ብለን ተስፋ እናደርጋለን። ከ5000 በላይ ኳየር ዘማሪዎች ይሳተፋሉ። በርካታ አሸሮችና የተለያዩ ቤተክርስቲያናት ዘማሪዎች ይሳተፋሉ። በዛሬው ዕለት በስካይላይት እንግዲህ በኤፔክስ ኢቨንት ኮኦርዲኔተር አዘጋጅነት ጋዜጣዊ መግለጫ ሰጥቷል። ይህንም ጋዜጣዊ መግለጫ በተመለከተ በተለያዩ ፌስቡክ መረጃዎችና በሚዲያ አካላት እንግዲህ ይሄ መረጃ ተሰራጭቷል። ስለዚህ ሁላችሁም ከዛሬ ቀን ጀምሮ ይህንን መልእክት ይተባበቃችሁ ለመጋቢት ወር ራሳችሁን እያዘጋጁ በጾም ጸሎት እንድትቆዩ ከጌታ ጸጋና ሰላም ይብዛላችሁ። ቪዲዮ ኮፒ ሊንክ ሪፖስት ሼር ያርጋችሁ ለብሶ እንዲዳረስ አድርጉ።